እዚህ ምድር ላይ ሰዎች የሆነ ነገር ሲያደርጉብሽ አንቺ መልሰሽ ካላደረግሽ እንደ ደካማ ይቆጥሩ። ይኸው እየደረስኩ ነው። 5 ደቂቃ ብቻ። በ5 ደቂቃ ውስጥ ደርሳለሁ። እሺ። እንዴ አባት፣ አንተን እኮ ነው የማናግረው። አባት ያምሻል እንዴ? ደፋር እና ዝም እንድልን የፈለግከው? አንቺ እኮ ነው። አንቺ እናት እንዴት ነሽ? ምን ሆነሽ ነው? አንዱ ነው ደሞ ዛሬ ምን ሆንሽ? ኧረ በእናትሽ ተይው። አንዱ ሲያልፍ ረግጦኝ ይቅርታ እንኳን ሰጠይቀኝ እኮ ነው ሄደው። ምን ይሻልሻል? ከዛ አንቺ ሄደሽ ረገጥሽው አይደል? አዋ ብድር በምድር ይኸውልሽ፣ እዚህ ምድር ላይ ሰዎች የሆነ ነገር ሲያደርጉብሽ አንቺ መልሰሽ ካላደረግሽ እንደ ደካማ ይቆጥሩ። አንቺ ግን ይሄ ልጅ መሞቻች ነው። ምን ሆነው ልጅ እንደዚህ እያየን የሚመጣ? እሱን እኮ ነው ያልኩሽ። ማን እንደሆንኩኝ ግን አውቀሻል? ማንም ሁን እኔን አይመለከተኝም። ይቅርታ ነው ወንድም፣ በእናትህ እኔ በሷ ስም ይቅርታ ልጠይቅ። እሷ አፍ የላትም እንዴ? ለምንድን ነው ራሷ ይቅርታ ማጠይቀን? አላጠፋውም ሜቲ። ራስሽ መተሽ ይቅርታ እንድጠይቅኝ ካላደረኩ እኔ መኩ አይደለሁም። እኔ ደግሞ ባንተ ተሸንፌ አንተን ይቅርታ ከጠየቅኩ እኔ ሜቲ አይደለሁም። እናያለን። ሜቲ በቃ አርፈሽ እንሂድ። ክብርሽ ከስሜትሽም ከፍላጎትሽም መቅደም አለበት እየተባልኩ ነው ያደግኩት። ሄሎ ደርሽ? አዎ እሱ መታጠፊያ በቃ ነሽ። እሺ ማናት? ሜቲ እኮ ናት እኮ እዚህ ልመጣ ነው። አዎ አንዴ ማዬ ደወለች፣ አውርቼ ልምጣ። እሺ በሌለችበት ላግኝሽ በጣም ስፈልገው ነበር። ምን ነው? ለምንድን ነው የፈለከኝ? ከሷ ጋር የሆንኩት አንቺን ለማግኘት። ያማል እንዴ? ባትደረደሪ ነው የሚሻልሽ። ስሜትሽም በደንብ አውቀዋለሁ። ይኸውልህ ክብርሽ ከስሜትሽም ከፍላጎትሽም መቅደም አለበት እየተባልኩ ነው ያደግኩት። ማለትማ እሷን ዛሬ አግኝታ ሌላ የተመኘ ከኔ ጋር ብትሆን ሌላ ሰው መመኘት አይቀርም። ስለዚህ እንደ አብዛኛው ወንድ ስሜት አይግዛ። ዝም በይ። ሁሉም ወንዶች አንድ አይነቶች ናቸው። ጂ እንዴ ምን ሆነሽ ነው? ቢኒ ይኸውልሽ ሜቲ አንዴ ላውራው። አይ ይቅርብሽ። ሰላም ማለት ብቻ እኮ ነው። አይ ብዬሻለሁ። እኔ አያገባኝም። ወይኔ ደግሞ እንዴት እንዳማረበት። ኧረ ተይ አንቺ ልጅ ከራስሽ ጋር ሆኚ። መጣው በቃ። አንቺ ሜቲ ቢኒ ሰላም ቆይሽ እኮ መንገድ ተዘጋግቶብኝ እኮ ነው። ታውቂያለሽ፣ አንቺ ስታክፊ የሚሰማኝን ሰላም የትም አላገኘውም። እኔም ብቻ? አዎ አንቺም ብቻ። ሰላም በይኝ እንጂ። እንዴት ነሽ? ጠፋሽ እኮ። ደህና ነኝ። ጠፍተሻል እኮ። በሰላም አትታይም። እኔ እኮ ወይኔ ፍቅር፣ በቃ ሰፈር አካባቢ መጣሁ። ይቅርታ እሺ። ፍቅረኛ እየጠበቀች ነው። ሜቲ ደህና ነሽ? ደህና ነኝ። ተይ ብዬሻለሁ እኮ። ወንድ ልጅ ማለት ግን ከሴጣን የከፋ ፍጡር ነው። ሁሉም ወንዶች እኮ አንድ አይደሉም። ዝም በይ። ሁሉም ወንዶች አንድ አይነቶች ናቸው። ጣታቸውን ደግሞ እኔ እሰጣቸዋለሁ። ልቀቂኝ። አግብቶ አይደለም ወልዶ ቢመጣ ራሱ እቀበለዋለሁ። ሜቲ ሰማሽ? ደግሞ ሰውዬሽ እኮ አገባ። ደግሞ እንደዚህ አይነት ቀልድ ጀምርሽ? ሜቲ የምሬን እኮ ነው። ካላመንሽ ቆይ ፎቶ ላሳይሽ።
ሺቢባል ዘመኑ ፍቅሬ ሄደሽ መገናነ አሁንም መቼስ ይሄን እያየሽ ስለሚወደኝ ነው አትይኝም አይደል? ይወደኛል። እኔ በሱ በጣም እርግጠኛ ነኝ። ደግሞ ነግሮኛል። እሱ ድሮ ነው። አሁን እሱ የራሱ ህይወት አለው፣ አግብቷል። አይጂ ታዛዝኛለሽ እኮ ጭራሽ እኔ ነኝ ማሳዝን። የምታየውን ነገር ሁሉ አትመኝ። ይሄ እኮ ውሸት ነው። አይደለም እውነት ነው። እኔ እሱን አውቀዋለሁ። ቢያገባት ራሱ ምክንያት አለው። እና አግብቶን ቢመጣ እቀበለዋለሁ እያልሽ ነው? አግብቶ አይደለም ወልዶ ቢመጣ ራሱ እቀበለዋለሁ። እንዴ ሜቲ በሴ አንቺን በማግኘቴ ረስቼዋለሁ ብለሽ ነበር። የረሳሁት መስሎኝ ነው። እውነቱን እንድነግርህ ነው አይደል የምትፈልገው? አንተን ሳቅፍ አይኔን ጨፍኜ እሱን እያቀፍኩ እንደሆነ ለራሴ አሳምኜው ነው ማቅፍ። እሺ ደግሞ ስሚ፣ የእሱ መሄድ መቀበል ካቃተሽ መምጣቱን ነሽ። ይመጣል፣ እጠብቀዋለሁ። የዘውትር ጸሎቴ እኮ አምላኬ እሱን እንዲሰጠኝ መማጸን ነው። ምናልባት የሱ ጸሎት እሷን አታሳየኝ ሆኖ የሱ ጸሎት እየተሰማለት ቢሆንስ? እናንተ ምንም አይገባችሁ። ቆይ ይሄ ፍቅር ነው ውደት? ስሜቷን እረዳታለሁ። እኔ እሷን በማፍቅራት ልክ ነው እሷ እሱን ታርቀው ደግሞ ትመጣለች። እናንተ ጤነኞች አይደላችሁ። አያድር ሳይጣል በርቶ ማፍቀር የለም። በቃ ምግቡን አንጩ፣ በጣም እርቦኛል። ቆይ በእናትህ ይምጣ። እንደውም ቆይ ልደውልለት። ሄሎ እና እንጂ እየጠበቅን እኮ ነው። እሺ በቃ ነው። ሁሉን ያወቁበት። ሰላም፣ እንዴት ናችሁ? አይ እንዴት ነህ? ይቅርታ አስጠበቅኳችሁ አይደል? እሺ እንብላ። እንዴ እጅን ሳትታጠብ ነው እንደምትበላው? እሺ ታጥቤ ልምጣ። እንዴ ምን ሆነ መሰለ? ኡፍ እሺ አሁን ብሎ ምን ታጥቤ ነው እንዳትል። ታጥባ እንዲሆነ ሳትታጠብ ደግሞ እንዴት ሊሆን? መንገዴን ላይ ሲቀር በኔው ብዙ ጊዜ እንደዚህ ነው እጃችን። ያው እኛ ለምደነዋል፣ ምንም አንሆንም። ሲጀመር እኔ ጠግብ ያለው እናንተ ብሉ። እኔ ራሱ አሁን ነው ከቤት ስወጣ የበላሁት። በቃ ይቅርታ አላወኩም ነበር። በቃ እናንተ ብሉ፣ እኔ እዛ እጅ እበላለሁ። እሺ ና በዚህ እጄ ነካካው ማን ሊበላል ነው? ሂድና ለውሻስ። ኧረ ቆይ እናንተ ምን አይነት ሰዎች ናችሁ? በጣም ነው የምታሳፍሩት። እሺ እስከ ዛሬ ድረስ እኮ ስጋብዛችሁ ሳበላችሁ የኖርኩት ባሌ እንዲህ እጁ ጠቁር በሚያመጣው ገንዘብ እኮ ነው። ለነገሩ እናንተ ሊገባችሁ አይችልም አሳፋሪዎች። ጠብቀኝ እንጂ መኩ። ይቅርታሽ በጓደኞችሽ ፊት ስላዋረድኩሽ። ምንም አላዋረድከኝ። በአንተ ተዋርጃ አላውቅም። እኔ የምልሽ ይሄ ልጅ ቆይ እንዴት ነው የሚያደርገው? ምን አደረገሽ? ጥጋቡ ነዋ። እንደምትወጁ ስለሚያውቅ ነው እንደዚህ የሚያደርገው። በምን አወቅሽ? ደግሞ እኔ ይሄንን ጥጋብ አትወጁ? ወይኔ ደስ ሲል። እንደውም የሆነ ነገር ለእኔ ታደርግልኛለሽ። ለአንቺ ደግሞ ምንድነው ማደርግልሽ? ከአንቺ ጋር ምን አገናኛችሁ? አስታውቂ። እሺ ግን ጥጋቡ ያናድሻል? ያው ጥጋቡና ያደርኩለት። ወይኔ በከሳችን ምናለ ዝም ብል። ምን ነው አልወደውም አላልሽም እንዴ? አውቄ ነው ማለቴ። ኧረ አውቄ ነው። በእናትሽ ላናግርልሽ፣ ድላችን እንሞክር። እሺ በቃ ነው። ዛሬ እንግዲህ ምሳው አንቺ ነው፣ ቀንሽን ነው ማበራልሽ። አባት ጓደኛዬ ልታናግር ፈልጋ ነበር። በጣም እቸኩላለሁ። ምንድነው ችግር አለ? ጓደኛዬ ወዳ ካለች ተገናኝታችሁ ብታወሩና ብትታወቁ በጣም ደስ ይለኛል። ወይኔ በጣም ይቅርታ፣ ፍቅረኛ ያለኝ። ወይ የዛሬ ወርደት ምን አንቀለቀለኝ። ምን አለሽ? አልተሳካም። ኡፍ አንቺ እኮ ነሽ ማን ነገር ያለሽ? ቆይ እወደዋለሁ። አይ እራት ወጁ ምን ነው በአንድ በረዶ የት ነው የምትሄጂው? ዛሬ ካልሲ ካላጠብሽ የትም አባሽ አትሄጂም። ኧረ በእናትህ እንደውም መቼም ነው እሺ አላጥብልህ። ኧረ አታጥቢ፣ መግቢያችን ትፈልጊያታለሽ። ይኸውልህ ለማዬ ነው እሺ የምናገርልህ። አንተ ቆይ አላበዛከውም እንዴ? ምን ነው በአንድ በረዶ ሂጂ በቃ እሺ ሂጂ።
ኧረ ኦ ክራሽ መታነ። አሁን ወይ ወደ ቤት ግቢ ወይ ሂጂ። ባልገባስ ባልሄድስ ምን ታመጣለህ? መሞት አምሮሻል መሰለኝ። ስሚኝ ማናት? አቤት የሆነ ጥያቄ ልጠይቅሽ ፈልጌ ነበር። ያማታል። ምንም የምነግርሽ ነገር የለም። በቃ ሂጂ። ጭራሽ ያማታል። ቆይ ካልሲውን የማያጥ ወንድ አግብተሽ የመኖር ፍላጎት አለሽ? ኧረ በጭራሽ። ቆይ ለምን ጠየቅሽኝ? አንቺ ያምሻል እንዴ? ትለቀኛለህ ወይስ? ኧረ ሂጂ። እንዲሁም አሚስተሽ ከፈለሽ አድርሽ ነኝ። ላወራሽ ፈልጌ ነበር። እቸኩላለሁ ግን ምን ነበር? እንግዲህ በቃ በጣም ነው ደስ የምትይኝ። እረስችው የታክሲ ልኝ ስጠኝ። አይንሽን ሰላጣፈሽ ከዚህ ሂጂ። አንቺ በሽተኛ ነሽ እንዴ? ኧረ እንደውም እውነቱን ልናገር እንዴ እዚህ ሰፈር ያሉ ሴቶችን በሙሉ ያስቸገረ በፖሊስም በሆስፒታልም ከሚፈለግ ሰው ጋር ነው ቆመሽ እያወራሽ ያለሽ። ሰሚኛለሽ? አይደለም እዚህ ቤት እዚህ ሰፈር ተመልሰሽ እንዳትመጪ። ገደል ምን? አንቺ ደግሞ እንደዛ አይደለም። እቺ ደግሞ